ከታች መዘጋት አለበት። ካልተዘጋ አልፈልግም። ሌላ ቀሚስ ትለብሽበታለሽ ማማዬ። ኧረ እኔ አልለብስም፣ እኔ አልለብስም፣ እኔ አልዋሽም፣ አልለብስም። ሌላ አለ፣ እሷ አትለብስም። ስለዚህ ያኛውን አሳያት፣ ብራውንና ጥቁሩልሽ። ግቢና ቴሌፎኑ ሰጂ የምትፈልጊውን ሻት አርጊ። ከዛ በኋላ ዋትሳፕ ላይ ደግሞ ታወሪዋለሽ። እኔ እናት ዋው ጎበዝ። በዚህ ቴሌፎን ደውዪ፣ ዋጋውን ይነግርሻል። ዝግ ነው ዝግ አይደለም 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 አይደለም። ኧረ ሊጥለን ነው ሊጥለን ነው ሊጥለን ነው ሊጥለን ነው። ያጀማ 231 ሰው አላችሁ። ታብታብ ሼር በጣም ለንድበት ምትወዱልኝ ማሻአላ ብራታ እኔ እስከተዘጋ ድረስ ይሄ አንድ ነው ያለው፣ አንድ ነው ያለው ቁልፍ። እሺ ሁለት ነው ያለው ቁልፍ፣ እኛ ወስደነዋል። ይሄ ሁለት ነው ቁልፍ ያለው። የማንለብሰው ከሆነ እንዳትልክላችሁ ነው። ማሻአላ አላህ ይባርክሽ የኔ እናት። እኔም መሸፈን በጣም ወድ ነበረ፣ ልጄ ያሸፈነኝ። አሁን ደግሞ ግን አይደለም፣ ልጆቹም እያደጉ ሲመጡ ገባሽ ሪስፔክት የሚባል ነገር አለ። በእርግጥ እኔ ልጆቼ ብቻዬን ነው የማሳድገው፣ እናትም አባትም እያሳደግኳቸው ያለሁት። ሀኒ እዩ አላህ ያርጋል። ያጀማ ታፕታፕ አርጉ። ምን ነካችሁ? ሱብሃንአላህ አልሐምዱሊላህ ወላ ታፕታፕ አርጉ። እየነቀለ ነው እያንዳንዳችንን። ታፕታፕ ወዳ ታፕታፕ ወዳ ኢልማን ረባው ምነወር እሱን ግለጠው ትወስዳለች። እሱ ኧረ አሳያት። ምነወር እሱ አሳየ። እሷ እስከምትጨርስ ለእኔ ድምጼ ይሰማል? አዎ ይሰማል። አሰላሙ አለይኩም። ግቢ ግቢ ዜና ዜና። እሷ እስከምትጨርስ ሱቢ ያለብኝ ስለሆነ ልስገድና ስገጂና ዱዓ አድርጊበት ነፍሴ። የት ጋ ነው ያለሽ? አሳያት። ማሻአላህ አጃሺ ብላለች። ኦኬ ጎበዝ የኔ እናት አላህ ይጨምርልሽ። ይሄ ይሆናል። ዛራ ትወስዳለች። እሱ ጥቁር አለው ከለር ጠይቃል። አጃሽን ይብላለሽ የኔ እናት። አዚያ የዱዓ አርጊላት አላህ ያጣምርልሽ የኔ እናት።
የሚያምረው በጣም ዝም ብለሽም ለብሰሽም መውጣትም ትችያለሽ እንደዚህ። አዎ ያ ያ እኛ ወስደናል። ማሻአላህ 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 በጣም ቆንጆ ከለር እነዚህ ነው ለብሼ ራሱ ከልጆቹ ጋር ብሯሯጥ ራሱ ከስር ሱሪ ለብሼ ችግር የለውም አያሳይም ማንነት። አላህ ያግዝሽ የእኔ እናት፣ አላህ ይርዳኝ፣ አላህ ይርዳሽ። ወንድ ልጆች ነው ያሉሽ? አሚን አላሁማ ሁለት ወንድና አንድ ሴት። ማሻአላህ አላህ ይርዳሽ። አራት ማሻአላህ። ከዚህ በኋላ መሰጠራሽ አሁን ነው፣ እንደውም ዘግይተናል። ኧረ እሷ እኮ ሻርብ ትለብሳለች፣ እኔ ነኝ የማልለብሰው። በቀደም የመረጥነው አባያ ውስጥ ለእሷ የሚሆን ብዙ አለ። ሙሉ አይ ነው አብጅልባ ይቅርብኛው ኖርማል አባያ ድፍን ካለ አባያዎች ባለፈው የመጀመሪያ ጅልባብ ግን ለመስጊድ እንዲሆነኝ ሁለት አድርግልኝ። በዚህና በዚህ አድርግልኝ። ማሻአላህ ያ አላህ ያስ ይሄ ሁለት በጣም ቆንጆ። እሺ ኤቭሪባዲ ታፕ እያደረጋችሁ ሼር ሊንክ ለልጅ ለአባያዎች ትክክል ይመስለኛል። አባያ ለልጅ ምን አይነት አደረግናለህ ያለህን ቆንጆ ነው። የአራት ዓመት ናት ግን የምትለብሰው የስምንት ዓመት ልብስ ነው። በቃ ለልጅሽ ማለት ነው። ከአንቺ አባያ ጋር ደግሞ ማስሚያ ነው ማድረግሽ። በቃ ታላ ለእኔም ልጅ እንደዛው። እሺ ወንድም አለ አላስ ለአንቺም ልጅ እንደዛ አደርጋለሁ። ስልክሽን በውስጥ ላክሽልኝ፣ ፎሎ ላድርግሽ። ፎሎ አድርገኝና እንትን ምንድን ነው ስሙ ለልጄ ደግሞ እንትን እንደዚህ ትምህርት ቤት ስትሄድ ማለት ነው እጇን አይ ወንት ድሬስ እያለች እጇን እንዲህ እንዲህ ትላለች። አይ ወንት ድሬስ ያት እጇን ማሻአላህ ማሻአላህ። እንደዚህ ጥልቅ የሚሉ ሂጃቦች አሉ አይደለ? የህፃናቶቹ እንደዚህ አይነት ሂጃቦች ብትልክልኝ ህፃናቶች ለእሷም ለእኔ የምትልከው ይኸውልህ የሞሮኮዎቹ አይነት የህፃናቶች አለ። ኦኬ አሁን ማለት ነው ጨርሰናል። አልጨረስክም? ሌላ ሰው አስተናገድ ያላ አስገቡሽ። ያላ እንትና ማነው ከኢትዮጵያ እየደወሉልኝ ነው። ያ እንትን ኡምራ የሚመጣው ሰውዬ ግን ሳነሳ አይሰማም። አህመድ አህመድ ነው። ሆቴሉን ይዘሃል? ሆቴሉማ እኮ እዛው የሚቀበል ሰው ብቻ አዘጋጅ፣ እዛው ሄደው ቡክ እናደርጋለን አሉኝ። አይ የሚቀበል ሰው አዘጋጅተሃል? ያ አዘጋጅቼ ነበር ግን እነሱ ይደውሉልኛል አይሰማም። እና ታዲያ በስልክ አውራ፣ ስልክ ላይ አውራቸው፣ ችግር የለም እኛ እንጠብቃለን። እንግዳን በደንብ አስተናግዱ ነው የተባለው። ወንድም አለ ከአሜሪካ ነው የሚሆነው። አዎ አቡ መሐመድ ወደ አሜሪካ እቃ ትንሽ ይዘው ከመጡ ይልኩና ወደዚህ ትልክ ያለሽ አንቺ ኢንሻአላህ ካላቸው ማለት ነው ቦታ ካላቸው ያ አልያላ መሐመድ ነብዩ ተበር ነው በስልክ ሲደውሉ አሲያ አብሽር እኛ እንሰራላለን። ሂድ ኦበሌሰ ረቢ ብሏል። ቀብዳ ረቢ መሌ ርስቂ ኸይስ ያበኑ ማሻአላህ ምን አልኩሽ?
አስያሻ ብስሚላ ማሻአላ አላህ ይጠብቅልሽ። አስያዬ አላህ ይጠብቅሽ። አሚን አላሁማ አሚን። ተኝታ ረፉት ሲበር አነራ እግሬ ላይ እኮ ተኝታ ያለችው ማለት ነው። አላህ ትምትቀጭልሽ። ቀሚስ ስታይ የታለ እኔ ብላ ቀና በማለት ማለት ነው። ታጠባለሽ አልኳታ። አላሁማ አሚን አላሁማ አሚን። እኔ እኮ ከሳውዲ የሚልክ ሰው አለ አይመስለኝ። እኔ ሳውዲ ነው የኖርኩት። ኧረ አስቢ በሰባት ዓመቴ ሳውዲ ሂጄ ማለት ነው